ማርያ ልጄን እንድታገባ ትፈልጋለሁ። ምን? እኔ ፍቅረኛ ስለሆንሽ የኔ የሆነ ሁሉ ያንቺ እንዲሆን ነው ፈልገው። ምን ነው ውዴ አልፈለግሽም እንዴ? አይ እንደዛ ለማለት አይደለም፣ ያው አልነገርከኝም ብዬ ነው። አዎ ግን እኔን ለመቅጣት ብለሽ ወንድሜ ምንም በማያውቀው አትግጂው። ባሮክን ወድጄ ነው ፍቅሩን የተቀበልኩት። ምን ይታወቃል፣ ፈጣሪ እኮ ሲወደን ነው ሁሉን ነገር መርሻ ሰው የሚሰጠን። አይ ከሆነ ጥሩ። ስለዚህ ወንድሜ ከአሁን በኋላ ድርጅት ላይ እና እሷ አብረን መስራት እንጀምራለን። በጣም አሪፍ፣ ደስ ለምን እንደዚህ ያደረግሽ? ስለዚህ ተዋት። አዎ ትክክል ነሽ ማርያ። ቅድም እኮ ትንሽ ምግብ ነው ያመጣልኝ። ቆይ አንቺን በየሰዓቱ የመቀለብ ግዴታ ያለብኝ? አይ ጥፋተኛ ነኝ። በስተመጨረሻ እንግዲህ ውዶችዬ በሚያሳዝን ሁኔታ እንግዲህ አቶ ማርክ መጥቶ አምነንን እንግዲህ የመጨረሻ እድሉን እንዲጠቀምበት ነግሮታል ማለት ነው። ምክንያቱም አቶ ማርክ እኔ ካሁን በኋላ እያመመኝ እየደከመኝ ነው፣ ስለዚህ አንድ ውለታ የምትውልልኝ ነገር አለ ደርሷል ላለው ምን ችግር አለ እኔ አንተ ጠይቀኝ ያንተን ውለታ ማልመልስበት ምንም ምክንያት የለኝም ሲለው እንግዲያውስ የልጄን አበባ ማየት ፈልጋለሁ፣ ስለዚህ ማርያን ታገባታለህ ብሎ ነው የጠየቀው። አምነን በጣም ዱብዳ ነው የሆነበት፣ ምክንያቱም እንደዚህ አይነት ጥየቃ በአቶ ማርክ ይመጣልበታል ብሎ መቼም አስቦት አያውቅም ነበር ውዶችዬ። ምክንያቱም አቶ ማርክ እስካሁን ድረስ ሲለፋ የነበረው ያው የምትወደውን ልጅ እንድታገባለት ነው። ነገር ግን ደግሞ ማርያም እሱ አባቴ አስገድዶት እንዲያገባኝ አልፈልግም ወዶኝ ነው ያለችው። ግን አሁን አምነን አልተዘጋጀበትም፣ ባሮክም የነገረው ነገር የለም እና በጣም ነው የደነገጠው። እንግዲህ የአምነን ውሳኔ ምን ይሆናል ብላችሁ ታስባላችሁ ውዶችዬ? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አቶ ማርክ አገር አቋርጦ የመጣው ይሄንን ነገር ለማድረግ ነው። ግን አቶ ማርክ አሁን አምነን ይሄን ነገር ልቀበለው አልችልም፣ ምክንያቱም እኔ እንደ እህቴ ነው ማያት ብሎ ቢለው አቶ ማርክ ምን ሊያደርገውስ ይችላል? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ባሮክ አሁን ትልቅ ስራ እየሰራ ነው። ቤቱን በሙሉ እየተቆጣጠሩ ነው ማለት ይቻላል። ምክንያቱም አሁን ቤሊንን በእጁ ለማስገባት እየተሯሯጠ ነው። እንደገና ደግሞ ያምነንን ድርጅትም አንድ ባንድ እንግዲህ ከቤሊን ጋር ሆኖ ለመስራት ተዘጋጅቷል። በጣም በሚገርም ሁኔታ ቤቱ በቃ አባወራ እስኪመስል ድረስ እንግዲህ ባሮክ ተቆጣጥሮታል ማለት ነው። አምነት ደግሞ ፈዟል፣ ደንግዟል፣ ምን እንደሚሰራ አያውቅም። በተለይ ከቤሊን ጋር ከተጋጨ በኋላ እንደገና ባሮክ ደግሞ ቤሊን የኔ ፍቅረኛ ናት ብሎ ከነገረው በኋላ የባሰ ደንዝዟል። አሁን አምነን ምንድነው ማድረግ ያለበት? ቤሊንንስ ወደ ራሱ ለመመለስ ምን ሊያደርግ ይችላል? በቃ እኮ አሁን ወንድም ወስዶበታል። እንዴት ነው መመለስ የሚችለው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶች። እንግዲህ ባሮክ በጣም በሚገርም ሁኔታ ምን እያደረገ ነው? ቆይ አንደኛ አምነን ቤሊንን አፈቅርሻለሁ ሲል ሰምቷታል፣ ባሮክ ሰምቷል። አሁን ምንድን ነው ለማቀራረብ ነው ወይስ እሷን ቶሎ ቶሎ እያያት እንዲናደድ ነው? ምን ለማድረግ ነው ፍላጎቱ? ያልገባኝ ነገር ቢኖር ይሄ ነው። ምክንያቱም ድርጅቱን ገና እሱ ከወንድሙ ጋር ሆኖ የተወሰነ ጊዜ ሳይሰራ እንደገና ለቤሊን አሳልፎ እኔ በሌለው ጊዜ ተወክላ እንድትሰራ ምናምን አጠገቤ ሆና እያለ እየቀበጣጠረ ነው። አምነን ቤሊንን ስለሚወዳት ስለሚያምናት እሺ ነው ያለው። ግን መሆን አለበት ብላችሁ ታስባላችሁ? አንደኛ ቤሊን ለባሮክ ገና ፍቅረኛ ሆና ቀለበት አስሮላት አብረው የሆኑበት ጊዜ የለም። ስለዚህ ምን ለማድረግ አስቦ ነው ባሮክ ይሄንን ሁሉ ሂደት ሊሄድ የቻለው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሶሪ እንግዲህ አሁን ባሮክ ሄዶ ቤሊን ጋር እንዴት ነው አዳር ብቻሽን እንዴት ነው ሲላት፣ ምን ነው ቸኮልክ?
አንተ የተሰማህን ስሜት እኔም እስኪሰማኝ ድረስ ጠብቅ እንጂ ምን መሆን ነው? እንደዚህማ መቸኮል የለብህም እኔ ገና ነኝ አልተዘጋጀውም ብለዋለች። እስከ ወዲያኛው ጠብቅሻለሁ ብሎ እንግዲህ ቃል ገብቶላታል። አዎ እንደዛ ነው የሚሻለው፣ ምክንያቱም አሁን ገና ነኝ ብለዋለች። ከዛም እሺ ብሎ ከአምነን ጋር ተገናኝቶ እንዴት አደር ዛሬ ደስተኛ ሆና ምናምን ሲለው ውዷ ፍቅሬ እያለች እሷን አይቼን የመጣሁት እንዴት አልደሰት ምናምን እያለ አምነንን ለማናደድ የማያደርገው የማይቆፍረው ጉድጓድ የለም። ከዛ ጥሩ ነው ወንድሜ እንኳን ደስ አለህ አለው። ከዛም እንግዲህ አሁን አንድ ነገር ልነግረን የመጣሁት ቤሌን ከኔ ጋራ በድርጅቱ አብራ እንድትሰራ ፈልጋለሁ። እኔ በማልኖር ሰዓት ሁሉ እኔን ወክላ መስራት ትችላለች ብሎ ሲለው ግን እኮ ሲል ግን የሚባል ነገር አይሰራም። በቃ ብሌን ከኔ ጋር መስራት አለባት ብሎ ደመደመ ማለት ነው። ከዛም እሻለው ያው አምነን ስለሚያውቃት ከዛ ጠርቻ ልምጣና ትነጋገራላችሁ አለው። ከዛ ጠርቷት ከመጣ በኋላ ያው ማርያም ነበረች እንግዲህ ባልኩ ነገር ትነጋገራላችሁ አለው። ለሷም ነግሯታል። እሺ ብላ ልብሷን ለባብሳ ወረደች ማለት ነው። አብረው ከአምነን ጋር ቁጭ ካሉ በኋላ በይ ማርያም ነይ ብሎ ይዟት ወጣ። ማርያም ይዟት ከወጣ በኋላ አምነንና ቤሊን እንዲነጋገሩ ተዋቸው ማለት ነው። ይሄን ሁሉ ነገር ለማድረግ ለምንድን ነው እያስኬደው? ለምንድን ነው እነሱስ መውጣት ያስፈልጋቸው? ቁጭ ብለው እኮ አብረው ማውራት ይችሉ ነበር። ከዛ ያው አምነን በጣም ስለሚያፈቅራት ለምንድን ነው እኔን ለመበቀል ብለሽ ወንድሜን ብቻ አንድ ነገር እንዳታደርጊ፣ ለምን ይሄን ነገር አደረግሽ? እኔን ለመበቀል ፈልገሽ ነው እንዲህ አላት። እውነትም ያስመስላል እንዴ? ቤሌን የምታፈቅረው ሰው የላትም እንዴ? ሌላ ውጭ ወጣ ብላ እኮ ከአምነን ዘመዶች ውጭ ሌላ ማፍቀር ትችል ነበር። የገዛ ወንድሙን ገና ለልህ ብላ ማድረጓ ብዙም ደስታ አይሰጥም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ እሷም ባሮክ በጣም ጥሩ ልጅ ነው፣ ወድጄው ነው፣ አፍቅሬው ነው። በቃ አንዳንድ ጊዜ አንዳንድ ሰዎቹን ለመርሳት ሲባል የግድ እንደዚህ ማድረግ አለብኝ ብላ ነግረዋለች። በእርግጥ እውነቷን ነው። አምነን ገፍቷታል። ማርያን ካገኘ ጀምሮ ገፍቷታል። በጄሪም ጊዜ እያለች እሱን ለመንከባከብ በተጠጋች ቁጥር እሱ እየራቃት ነበረ። አሁን ደግሞ ማርያ የልጅነት አብሮ አደጌ ናት። በሌላ ነገር እንዳጠረጥሪን፣ እኔ ከአንቺ ውጭ ማንንም አልፈልግም። ግን አሁን ማርያ ከዚህ ቦታ እስክትሄድ ድረስ ትንሽ ጊዜ ታገሽኝ የኔ ቆንጆ ብሎ ትሪት ማድረግ ነበረበት። ያን ሁሉ አላደረግም። ባክስታያት ምናምን እያለ በቃ ድንጋይ ያረጋት ቤሊን ማለት ነው። አሁን በሰፈረው ጉድጓድ በሰፈረው መስፈሪያ እየተሰፈረለት ነው። ስለዚህ ቤሊን ያው ባሮክን ማፍቀሯ እንጂ አምነን እንደዚህ እያሰቃያት ባታፈቅር ነበር የሚገርመኝ። እና ወንድሜ እንዳትበቀዩ ሲላት እሱን ሀሳብ አይግባ። ምክንያቱም ባሮክ ትልቅ ልጅ ነው፣ እራሱን ያውቃል። በዚህ ላይ ወድጄው ነው ብላ እንግዲህ ቁርጡን ነግረዋለች። እሱም ያው በልህም ቢሆን እሺ ብቻ አንቺም ደስተኛ ሆኜ እሱም ደስተኛ ከሆነ ጥሩ ነው አላት። ይቅርታ ስላት ችግር የለውም አሁን ወደ መጣንበት በድርጅቱ ብላ ስለ ድርጅቱ ካወሩ በኋላ እንግዲህ እጇን ሰጥተዋለች። በዛም ሰላም ተባብለዋል። እንግዲህ ከዛ በኋላ አምነን ከቤሊን ጋር ያሳለፉትን ላይፎች በጣም እያሰበ እየተቆጨ ነው። ግን አሁንም አልረፈደም ባይ ነኝ። ምክንያቱም አይቷል ሴት ልጅ እንክብካቤ እንደምትፈልግ አይቷል። ምክንያቱም ባሮክ በሉተ አውሩ የኔ ውድ የኔ አበባ ብሎ እንግዲህ እጇን ተቀብሎ ስሟትን ይወጣ። የዚህን ያህል እኮ አምነን ፍቅር አልሰጣትም። ስለዚህ ሴት ልጅ ደግሞ የሚንከባከባትን ትፈልጋለች። ስለዚህ ታመልጠዋለች ማለት ነው። ግን አሁን አልረፈደም ያልኩት ከሱ ጋራ ጊዜ ስጠኝ፣ አንተ የተሰማህን ስሜት እኔም እንዲሰማኝ ጊዜ ስጠኝ ስላለችው እነዛ ጊዜያቶቹ መሀል አምነን ተጸጽቶ ወደ ቤሊን ቢመለስ ቤሊን እሺ ብላ እንደምትቀበለው አልጠራጠርም። ምናልባት በምን ላምን እችላለሁ እንደ ሌላው ጊዜ ስትታይኝ ብትሄድ የምትለው ነገር ሊኖር ይችላል። ግን ደግሞ አምነንና ቤሊን ቢፋቀሩ ጥሩ ነው ብዬ አስባለሁ። ምክንያቱም ባሮክ አምነን ቤሊንን እንደሚያፈቅራት ስለሰማ እንጂ ቤሊንን ወዷት አይመስለኝም። ወይም ለመበቀል ነው የአምነን የሆነውን ሁሉ ነገር ለመውሰድ ለመበቀል ይመስለኛል ይሄን ነገር የሚያደርገው። እና ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ አምነን በጣም እየተጨነቀ እያዘነ
በብዙ ነገር እያዘነ ነው። ከዛም ማርያ መጣ። እንዴት ነህ ደህና ነህ አለችው። አዎ ደህና ነኝ አላት እና በቤሪንና በባሮክ መጋባት ደስ አላለህም እንዴ ስትለው አይ ደስ ብሎኛል፣ ግን ያው ቸኮለች ብዬ ነው ሲል እና እሷ ሕፃን ልጅ እኮ አይደለችም ምናምን ብላ ብዙ ነገር ተናገረች። ምክንያቱም አሁን ማርያ እሱን ትታ ቤሊን ትቶ እሷ ላይ ትኩረት እንዲያደርግ ፈልጋ ነበር። ግን በሁኔታዎቹ ሲቀመጡም ሲበሉም ሲጠጡም ሲጫወቱም አይን ላይ የሚጋጩት ከቤሊን ጋር እንጂ ማርያን ቼክ አድርጓት አያውቅም። ያ ነገር ደግሞ ማርያን እያስቆጣት መጥቷል። ግን ደግሞ ቤሊን አሁንም ቢሆን የምታፈቅረው ማንን ነው? አምነንን ነው፣ እየተበሳጨችበትም ቢሆን ማለት ነው። ስለዚህ እሷ ሕፃን ልጅ አይደለችም፣ ተዋደዋል፣ ደግሞ ያምርባቸዋል ምናምን እያለች ስትነግረው አንቺና እኔም እንደዚህ መሆን እንችላለን እንዲላት ፈልጋ ነበር። ማርያ ግን አምነን የሰጣት መልስ አላጠገባትም ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶች። እንግዲህ ቶኒክ ነች አሁን አምነን አራቱን ቁጭ ባሉበት እንግዲህ ዛሬ ምሳ የለም እንዴ ሲል እናት ዛራ ዛሬ ፍቃድ ጠይቃ ወጣለች ሲለው ማርያ ደግሞ እኔ እሰራለሁ በቃ ችግር የለም ብላ ተነሳች። ከዛም እንግዲህ እኔ ሰርቻ በላለሁ ስትለው እኛ እንሰራለን እና ከቤሊን ጋር ሰርተን እናመጣለን ማለት ሲገባት ሙያዋ እንዲታይላት እየፈለገች ይመስላል። እኔ እሰራለሁ በቃ ችግር የለም ምናምን አለች። ከዛ ያው እነሱ ደግሞ ነይ እኔና አንቺ ምሳ ወጥተን እንብላ ብለው ተያይዘው ወጡ። በዚህ ሰዓት አምነን በጣም እየተናደደ በነበረበት ሰዓት ነው ድንገት ቶኒክ የመጣችው። ምክንያቱም እነሱ ሲወጡ ቶኒክ በጣም እያየቻት ነበር። ቤሊን ነች ወይስ ሌላ ሴት ናት? እንዴት እንደዚህ ያማረብሽ ምናምን የኔ ቆንጆ ብላ ሰላም ካለቻት በኋላ ተያይዘው ወጡ ማለት ነው። ማን ነው የፍቅረኛሽ ነው ምናምን አለቻት። የሆነች ቅልብልብ ነገር ናት። አይ የአምነን ወንድም ነው ባሮክ ይባላል ምናምን ብላ ካስተዋወቀቻት በኋላ ወዴት እየሄዳችሁ ነው ስትላት ምሳ ልንበላ አለቻት። ከዛ እኔም አብሬያችሁ ልምጣ ምናምን አለች። ያው የወዷ ነገር ስለማይሆንላት እሷ በቤት ውስጥ እንኳን ሆቴል ውስጥ አይደለም በቤት ውስጥ የተዘጋጀውንም እኮ እንደ ሴት ሳይሆን እንደምን ልበላቸው አበላሏ በጣም ነው የሚከብደው። እሷን ሆቴል ውስጥ ይዞ መሄድና ማብላት በጣም ከባድ ነው። ስለዚህ የመጣሽበትን ወደ አምነን ፋይልሽን ይዘሽ ወደ አምነን ሂጂ እንጂ እኛ ጋር ምን አለሽ ብሎ ባሮክ ቆሌዋን ገፈፋት ማለት ነው። ከዛም እንግዲህ እሺ ብላ ወደ አምነን ገባች። ከአምነን ጋር እንግዲህ እየተጫወቱ እያለ ማርያ ምግቡ ደርሷል ስትል ከዛ ይቺ ደግሞ የማናት ሰራተኛ ምናምን ስትላት አይ አብሮ አደጌ ናት ተሳስተሻል ብሎ አላት ማለት ነው። ማርያ በጣም የተናደደችው የዛን ሰዓት ምን ሰርቶ መብላት እኮ አያስነውርም፣ ይሄን ያህል ምንድን ነው የሚያበሳጫት? እና ከዛ ምግቡ ከቀረበ በኋላ አረ በቃሽ ቀስ ብለሽ ብይ ሴት ነሽ ምናምን እያለች ማርያ ያደገችበት አስተዳደግ እንደዚህ አይነት አበላል ስላላየች እንግዲህ ገርሟት ስትደነቅባት ነበር። ከዛም ምግቡ ካለቀ በኋላ እንግዲህ ፋይል ይዛ እንደመጣችና አንዳንድ ነገር ሲያወሩ እነ ባሮክም ከምሳ ተመልሰው መጡ። ከዛም እንግዲህ ሲነጋገሩ ያ የጠፋው ፋይል ካልተገኘ በፍጹም ይሄ ፋይል ብቻ አንድ ነገር ሊሰራ አይችልም፣ ስለዚህ ያ ፋይል መገኘት አለበት አለች ማለት ነው። ከዛ ፋይሉ የት አለ ሲባል ቆይ አውርቻታለሁ እንግዲህ ከሰጠች ልደውልላት ብሎ ተነስቶ እንግዲህ ስልክ መደወል ጀመረ። ከዛም እንግዲህ ስልኩ እየተነሳ አይደለም። ምክንያቱም ወይም ቴክስት ትጽፍለታለች እንጂ እንደዚህ ወይ ያለችበትን አድራሻ ትልክለታለች እንጂ ዝም ብላ ፋይሉን የምትሰጠው ልጅ ትሆናለች ብዬ አልገመቱም ካታሊና። ስለዚህ አሁን አምነን ምን ሊያደርግ ይገባዋል? ምክንያቱም ይሄንን ድርጅታቸውን ለማደስ ትርፋማ ለማድረግ ብዙ ነገር ተነጋግረዋል። ያን ነገር ለማድረግ ደግሞ የግድ ያ ፋይል መገኘት አለበት። ፋይሉን እንግዲህ አምነን እንዴት አድርጎ ከካታሊና ሊቀበላት ይችላል? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።
እንግዲህ ጄሪ ናት። ጄሪ በሚያሳዝን ሁኔታ እንግዲህ አንድ ክፍል ውስጥ ተዘግቶባት ቁጭ ብላለች። በጣም ነው የምታሳዝነው። በጣም ነው የምትለው። ያ ስትንቀባረርበትና ስትሞላቀቅበት የነበረውን ቤት ጥላ እንግዲህ ያለችው በጣም በሚያሳዝን ክፍል ውስጥ ነው። ከዛም ምስጦፋ ነው እንደውም ከጎዳና አውጥቶ እንደዛ ያደረጋት። ምስጦፋ ግን የጄሪ ፍቅር አልወጣለትም። አሁንም ድረስ ስለሚወዳት ነው ከጎዳና አውጥቶ ቤት ተከራይቶ እያመጣት እና ቀለብም ሰጥቷታል። ትንሽም ቢሆን እንግዲህ ምግብ ይዞላት መጥቶ ያንን ምግብ ስትበላ በጣም ነው የምታሳዝነው። ምክንያቱም እና አምነን ጋር እያለች እንደዛ አይነት ምግብ በልታ ስለማታቅ አበላሏም እንደዛ ስላልነበር የራበው ምግብ ሰው እንዴት እንደሚበላ እንግዲህ ሰው ሲያጣም ሲያገኝም ሰው ይፈራረቃል። ይሄ ህይወት እንግዲህ ሁል ጊዜ አንድ አይነት መስመር ስለማይኖር ጄሪ ከዚህ በኋላ እንግዲህ ቅጣቷን ተቀብላለች። ከዚህ በኋላ ለወደፊቱ ኑሮዋ ትስተካከላለች ብዬ አስባለሁ። ውዶች እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄንንም እድሜ ለምስጦፋ ነው። ምስጦፋ አግኝቷት አስገብቷት ከዛም ምግብ አምጥቶላት እንግዲህ ተዘጋጅ፣ ራስሽን ጠብቂ፣ ሴት ሁኚ፣ ከዚህ በኋላ ምናልባት ፍቅር እኮ ይታደሳል ይባላል ብሏታል። ተስፋ ሰጥቷታል። ከዚህ በኋላ ራሷን አስተካክላ ቤቷን ጽድት አድርጋ የተዝረከረከው ምንድነው ምናምን ብሏት ተቆጥቷት ነው ሄደው ያንን ነገር አስተካክላ ጽድት ብላ ከጠበቀችው እንግዲህ ምስጦፋ መልሶ ያገባታል ወይም ደግሞ ወደ እሷ ይመለሳል ማለት ነው። ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምስጦፋ በጣም ምስኪንና ስነስርዓት ያለው ሰው ነው። ይህን ያህል ጊዜ ከድታው እንኳ እሷን የመክዳት አቅም የለውም። ስለዚህ አሁንም ቢሆን ለመርዳት ዝግጁ ሆኗል ማለት ነው። እንግዲህ ወንደነ አምነን ቤት ሲሄድ ሁሉ ነገር ተቀያይሩበታል። ቤሊንን ሲያያት በጣም ነው የደነገጠው። በጣም ደነገጠ። እንዴት ነው ቤሊን ደህና ነሽ? እንዴት ነሽ? ምንድነው እንደዚህ ያደረገሽ? በጣም እኮ ተቀይረሻል አላት። አዎ ሰዎች የሚወዱት ይሄንን ማንነት ነው፣ ያኛው ማንነት አይወዱትም። ስለዚህ ደግሞ እኔ እንደዚህ መሆን አለብኝ፣ ከዛ ውጭ ግን ሰው ማግኘት አልችልም እንደማለት ነው። ወይ ቤሊን ይሄን ማንነትሽ እንኳ ያንቺ አይደለም፣ ወደ ራስሽ ብትመለስ ይሻልሻል ሲላት አይ በቃ ወደ ቤት ግባ፣ እኔ የምፈልገውን ነገር ማድረግ መብቴ ነው ብላ እንግዲህ ገሰጽ አድርጋው አለች። ወደ መናፈሻው ሄደች ማለት ነው። እሱም እንግዲህ ሲሄድ ባሮክን አገኘው። አንተ ማን ተባባሉ። እኔ የአቶ አምነን ጓደኛ ነኝ አለ። አንተስ ማን ሲል ወንድሙ ነኝ አለው። ተዋወቁ። ከዛ ወደ አምነን ክፍል ሄዶ አምነንም በጣም እንኳን ደስ አለ ወንድም አገኘ ምናምን ብሎት እንግዲህ ተነጋገሩ። ከዛም ስለ ሴፈን ተጠያየቁ። ሲፈንን ምንም የሚያውቀው ነገር እንደሌለ ስለ ሴፈን ነገረው ማለት ነው። እሱ ግን ተጠራጥሮታል። ይሄን ከእሷ ጋር ሆኖ ከርሞ ከሆነስ የመጣው ምን ሊያደርግ ነው እያለ ነው እንግዲህ። ከፈለገ ምስጦፋን መከታተል ይችላል አምነን፣ ወይም ሰው ማዘዝ ይችላል። ሌላ ምንም ሊያደርገው የሚገባው ነገር ያለ አይመስለኝ። ስለዚህ ምስጦፋውን የተለየ ነገር አይቷል። እዛም ሲገባ ማርያን አግኝቷታል ከአምነን ጋራ። እንዴት ናችሁ ደህና ናችሁ ብሎ ከገባ በኋላ ማርያ አንዴ ወጣት ይልን ከእሱ ጋር ማወራው ነገር ነበረኝ ሲላት እሺ የኔ ውድ ብላ ስትወጣ በቃ ይችማ የአምነን ሚስቱ መሆን አለባት ብሎ እንደሚገምት እርግጠኛ ነኝ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ቤሊን በጣም ተቀይራለች፣ በጣም ተለውጣለች። አሁን በቃ አዲስ ምዕራፍ የያዘች ይዣለሁ ብላ ነው የምታስበው። ግን ባሮክ ቤሊንን ለመጠቀሚያ እንዳያደርጋት እፈራለሁ። ምክንያቱም በጣም ነው ቤሊን በጣም ነው የምታሳዝነው። የዋናት ሁሉን ነገር ጸባዋን ያውቃል። ስለዚህ ቤሊንን እንደ መጠቀሚያ እንዳይቆጥራት እሰጋለሁ ማለት ነው። እንደገና ደግሞ አሁን ጄሪ ነች። ጄሪ አሁን የበላችውም አልጠገበችም። እንደገና መርቧታል። አሁን ስደውልላት እሱ ደግሞ ምን አይነት ናት እንዴት አስሬ ትደውልልኛለች ብሎ ስልኩን ተዘጋበት ማለት ነው። ከዛ መልሶ ከደወለ በኋላ ምን ፈልገሽ ነው የምትደውዩ? በቃ ረፊ ብሎ ተቆጣት ማለት ነው። እና ስልኩን እንትን ያለት በጣም ተይኝ ነው ያላት። ተይኝ እያለ ነው እየተቆጣት። እሷ ግን እርቦኛል እኮ የጠፋህ እያለች ነው። ምክንያቱም አንድ ሰው ተስፋ ያደረገው ሰው ተስፋውን ያለመለመው ሰው አጠገቡ ሲሆን እንደገና ሲጠፋበት ያው የት ነህ ብሎ የመጠየቅ ግዴታ አለባት።
ስለዚህ እቺ ልጅ ገና በረሃብ አንጀቷ ነው ያለችው። ድጋሚ መብላት ትፈልጋለች፣ እንክብካቤ ትፈልጋለች። አሁን ተጸጽታለች። ስለዚህ ምስጦፋ ማመናጨቅ ሳይሆን በቃ ስተቷን አርማ ወደፊት ጥሩ ሰው እንድትሆን መምከር ነው ያለበት ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ሲፈን አልተገኘችም። ምን እንደምትደረግ አይታወቅም። እየተፈለገች ነው፣ ግን ይህን ያህል ጊዜ አልተገኘችም። አሁን ራሷን ደብቃለች። ምስጦፋም አላወቀም ያለችባት፣ ስልኳም ዝግ ነው። ስለዚህ ያው አምነን በምን መንገድ ሊያገኛት ይችላል? ምክንያቱም አውቆ የተደበቀ ሰው እኮ ሊገኝ አይችልም። እና አሁን የሲፈን ነገር ያበቃለት ይመስለኛል። አሁን ባሮክና ማርያም ደግሞ ሲጫወቱ በቅርቡ አባትሽን እንደሚመጣ ሰምቻለሁ። ስለዚህ አባትሽ ሁሉን ነገር ሊያስተካክልልሽ ይችላል ሲላት፣ አይ እኔ አባቴ አስገድዶት ሳይሆን ወዶኝ እንዲያገባኝ ነው ፈልገው፣ ስለዚህ ያንተን እርዳታ እሻለሁ ብላው እሱም እሺ ብሏታል። በምላሹ ምን ላርግልህ ስትለው እሱን ጊዜው ሲደርስ እነግርሻለሁ ብሏታል ማለት ነው። ስለዚህ ባሮክ የሆነ ያሰበው ነገር አለ። ያ ነገር ይሳካለታል ወይስ ይከሽፍበታል? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።